ቤሲክ ፕሪንሲፕሉ አንድ አይነት ነው። ስፖርትና ቢዝነስ ብቻህን ማታረገው ነገር ነው። በቲም የምታረገው ነገር ነው። ቲም መምራት ነው። ውድድር ነው። ቢዝነስ ውድድር አለው። ጦርነት ነው ቢዝነስ። ወደ ቢዝነሱ እንግባና ኦፍ ኮርስ ቻሌንጅ አለ ሁሌ በጣም ስቲል እስከ ዛሬዋ ቀን ድረስ ቢዝነስ ላይ ስትሆን አሉ ቻሌንጆች አሉ። ግን በቃ ይሄኛው ቻሌንጅ ነው እኔን ያሳደገኝ። ሌሎቹን አሁን አንዳንዱ ቻሌንጅ ከዚህ በፊት አልፈኸው ከሆነ ሲመጣ ድጋሚ እንደምታልፈው ታውቀዋለህ። ነገር ግን አንዳንድ ቻሌንጆች አሉ ሲመጡ በቃ ያንገዳግዱሃል። ላይክ አብለኔን በደንብ ያናውጡታል፣ ግን ደግሞ ይቀይረዋል። እንደዛ የነበረ አጋጣሚ ነበር። የተለያየ ነገር ይመጣልኛል አሁን እንደዛ ስትለኝ። ትልቁ በጣም ከየት እንደምጀ ሁሉም አሁን ትልቁ ተብለው 3 ሆነዋል። ድሮ አንድ ነበር። አሁን ቢዝነስ ስንጀምር መጀመሪያ ላይ ያለ ብር ነው የጀመርነው። ከኔ ደሞዝ ትንሽ የተረፈች ብር በስተቀር ሌላ ነገር አልነበረንም። ደሞዝ ስትል ሌላ ቦታ ላይ የመጨረሻ ደሞዜን ይዤ ወጥቼ ነው እኔ በኮሮና ሰዓት ስራዬን ለቅቄ ነው የወጣሁት። እና ደሞዜ ላይ እኔ እንጃ እኔ አጠቃላይ ያኔ 5000 ብር ምናምን ቢሆን ነው እጄ ላይ ነበረው። እና ትልቁ ፓዝል የተዘጋ እዳ ውስጥ ያለ በብዙ 100,000 ብሮች ያኔ ብዙ ብር ነበር እሱ ድርጅት አለ። የኔ እዚህ ጋር 5,000 ብር አለች። በምን ተአምር ነው ያንን ሸፍኖ እንደገና ምንወጣው? እና ያጌስ የመጀመሪያው እንትን ያለ ብር መስራት መቻል which ስትናገር ያለ እግር ለመራመድ እንደሞከር ነው ለብዙ ሰው አሁን ጆሮ ላይ የሚመጣለት አለ አይደል? ምክንያቱም ሰው ሁሉ ቢዝነስ ሊጀምር ሲል መጀመሪያ የሚልህ ነገር ያለ ብር እንዴት ቢዝነስ ይጀመራል ነው የሚልህና ኦፍ ኮርስ የምትገባበት አይነት ቢዝነስ ማተር ያደርጋል። ግን ትልቁ ቻሌንጅ የነበረው ነግቶ እስኪመሽ ድረስ የሆነ ዕቃ ካልተሸጠ እጃችን ላይ ከነበረው ለነገ ብር የለም። ገባ? ለነገ ኢቭን የታክሲ ራሱ የለም። መሸጥ መቻል 15 ሰው መንገድ ላይ አቁመ አጎት ጋር ደውለ እሺ ባለቤትት በቃ ያ ግዴታ መሸጥ አለብህ። ከነገሮች ጋር ራስን ማዋሃድ በቃ የሚቀርብህ ነገሮች ይኖራሉ። ለዛሬ ቅሩ ነገ ይደርሳሉ። ለምን እኔ ላይ ደረሰ? ለምን እንትተን ፈጣሪ አትወደኝም? ከፈጣሪ ጋር ደግሞ ተነስቶ እንትን አይሁን ከሁኔታ ጋር ለጊዜው ዛሬ ተፈቀደው ይሄ ስለሆነ ለዛሬ ልቀበለው፣ ነገን ግን አስተካክላለሁ። አሁን አንዳንድ ሰው ስመለከት እንደዚህ አይነት መንገድ ላይ ገና ሲጀምር በጣም ከባድ ፈተና ሲያጋጥመው አብሶ አግኝቶ ከዛ በኋላ ያጣ ከሆነ ወደ ሱስ የመግባት ቻንሱ ከፍተኛ ነው። ራሱን የማጥፋት ቻንሱ ከፍተኛ ነው። ራሱን የመጥላት ቻንሱ ከፍተኛ ነው። እንዴት ነው ከራሱ ጋር የመጣላት ቻንሱ በጣም ከፍተኛ ነው። ወደዛኛው መንገድ እንዳትሄድ ያደረገህ ምን ነበረ? እኔ ከኔ በላይ ለዙሪያ ላሉ ሰዎች ኃላፊነት ነበረብኝ። ገባ? አሁን ይይብል በዛ ሰዓት ስቲል መከፈል ያለባቸው ነገሮች አሉ፣ መደረግ ያለባቸው ነገሮች አሉ። እኔ አንድ ማምነው ነገር አለ። ሁላችንም የብዙ ነገር ድምር ነን። አሁን አንድ አርጌ በመልስልህ ለመልሱ ያምር ይሆናል እንጂ አስተዳደጌም ነው አለ አይደል? እኔ አባቴን በተለይ አሁን ካደኩኝ በጣም አባት መጨረሻ ላይ ነው የሚመሰገነው ይመስለኛል። ግን ያሳደገን አስተዳደግ፣ ያየነው ነገር፣ እምነታችን፣ አካባቢያችን ብዙ ነገር አፌክት ያደርገናል። ሶ አንድ መልስ የለውም። ግን ወደዛ እንዳልሄድ ያደረገኝ አይገስ የብዙ ነገር ድምር ነው። ትልቁ ቻሌንጅ መጥፎ ቀን ላይ ትልቅ ነገር ማሰብ ነው። ማሰብ መቻል ሳይጨልምብክ ተስፋ እንዳይጨልምብህ ነው መፍራት ያለብህ እንጂ ኪስ ያለው ብር ማጣት ምናምን አይደለም። እሱ ሁኔታ ግን ካጨለመብክ አይሆንም። እኔ ከሚገርም ነገር እያዞርክ በፊስታል እየሸጥኩኝ ምናምን በነበረበት ጊዜ እያዞርክ በፊስታል አሸጥ እያልኩኝ ለሰው ሳወራ ልክ አልፎ እንደሆነ
ወደፊት ኢንተርቪው ላይ ሳወራው ያኔ በአይምሮ ይስለው እንደነበር ታውቃለህ። ዋው ይሄ እኮ ትልቅ ነገር ነው። ያው ባላሳካው ኖሮ እብድ ግራውን ስላደረኩት ግን የእውነት አስበው ነበር። እናቴም በጣም እኔ እንጃ በጣም የአንበሲት ልጅ ነኝ እኔ መቼም ብዙ ፈተና አልፋ ግን በምታልፍበት ፈተና ውስጥ ሁሉ አንድ አይነት ሆና ፈጣሪን ከማመስገን ውጪ ሌላ ነገር ሳትናገር ዙሪያ ላሉ ሰዎች ጥሩ ከመሆን ውጪ ሌላ ምንም አይነት ነገር ሳታደርግ ሁሌም ቢሆን ነገ ይስተካከላል፣ መድኃኒዓለም ያስተካክለዋል፣ ነገ ትልቅ ነገር እንሰራለን እሱን ነው የሰማሁት ሳድግ ገባ። እና ያው ወላጅ ነው ብዙ ጊዜ ልጅ ላይ ኢንፍሉዌንስ ያለው እና እኔ የወላጆቼም ኢንፍሉዌንስ ነው ዛሬ እንደዚህ ያንን እንድወጣ ያደረገኝ። ያው እብድ ሆኜ ያለ መቅረቴ ደስ ብሎኝ። እብድ ማለት እኮ እንትን ነው አይደለ? በተለየ መንገድ ማሰብ የሚችል ሰው ማለት ነው። ግን መሬት ላይ ማውረድ አለብህ እኮ ከዛ ጎበዝ ትሆናል። ያኔ ጎበዝ ታይትሉ ይቀየርልሃል። ካልሆነ እብድነቱ ይሰጣል። ኤግዛክት ብዙ እብዶች አሉ እናያቸው። አብሶ በህልም ዓለም ላይ ሆነው ያሉ በጣም ብዙ እብዶች አሉና ያሳኩት ግን በጣም ጎበዝ ናቸው። ያ ማለት ቻሌንጁን ማለፍ ነው ትልቁ ነገር። አልፈህ ወደ መሬት ስታወርደው በዛ ውስጥ የምትማራቸው ነገሮች አሉ። አንዳንድ ጊዜ ሌላ ሰው ከውጭ ሆኖ ሲያይህ ደልቶህ ምናምን በቃ ሞቆህ ምንም ሀሳብ ሳይኖርብህ ተቀማጥለህ አድገህ ምናምን ይመስላቸዋል። ግን አልፈህ የመጣኸውን ፈተና የምታውቀው አንተ ነህ። ያንን ነገር አንዴ ካለፍከው በኋላ you did it በቃ አርጌዋለሁ የሚለውን ነገር ስላለ ኔክስት ለመሄድ ይቀላል። አሁን ላይ ሆነ ራስህን ስታየው በጣም ፕራውድ የምትሆንበት ምን ነገር አለ? this is አብለኔ የምትልበት? እኔ በቃ አሁን ዙሪያ ያለውን ምናልባት የፋይናንሻል ችግር ስቴብል ማድረጌ ለኔ በቃ ምለ የሀብቱ በጣም ሀብታም ነኝ ምለው መኖሬ ሳያሳስበኝ መበላው ምግብ ሱፐርማርኬት ገብቼ ገዝቼ ዕቃ መውጣት ማለት ለእናቴ ምናምን ዙሪያ ላለ ሰው ሳያስብ እሱ ነው በቃ ለኔ ትልቁ አንዱ የመጀመሪያ ስቴፕ ነገሮች ስቴብል መሆናቸው አለ አይደል? እሱ በጣም ለኔ ትልቅ ነገር ነው። በዛ ላይ የፈለገ እኔ አሁን 26 ዓመቴ ነው። የፈለገ በ26 ዓመት ቢሳካልህ ስቲል ያልተማርከው ማዕት ነገር አለ። አሁን እኔ ቢዝነሴ ስለቆመ እኔ ጉሩ አይደለሁም ወይ የሆነ ትልቅ ሰው ደግሞ እዚህ ጋር ብንነጋገር ልዩነታችንን ታየዋለህ። ገባ? ገና ነኝ ምላ አሁን ብዙም ለሞክራቱ አልደረስኩም። ኦኬ ስለ ገንዘብ እናውራ እስኪ። ገንዘብ ምንድን ነው ዴፊኒሽኑ ለአንተ የምትረዳው? ቮቲንግ ፓወር። አንተ የመምረጥ ህይወት ላይ ነገሮችን የመምረጥ ፓወርህ የሚወሰነው ብዙ ጊዜ በገንዘብህ ነው። ብዙ ጊዜ ሳይሆን ሁሌ አክቹዋሊ ሁሌ የሆነ ፍቅር ወይ ብራና ሌላ ነገር ካለ በስተቀር በመሰረቱ የመምረጥ ምንም በለው የመምረጥ ኃይልህን እንግዲህ የሚቆጣጠረው ነገር ነው ገንዘብ ማለት። ገንዘብ ለኔ ብዙም እንዴት ልበልህ አከብረዋለሁ አልወደውም ምን የሚናቅ ነገር አይደለም ገንዘብ። ግን የተለየ ከገንዘብ ለኔ ገንዘብ የሆነ ሪል ነገርም አይደለም በአይምሮዬ የዛን ያህል እንደዚህ ሪል ነገር አይደለም። ኦልሞስት እንደ ጌም ማየው ነገር ነው ምን አድሎኝ ነው እንደ ጌም አሁን ማየው ከልታት አንድ ቀን ወዝንተ ጌም ለኪራይ አልደርስ ሲል ምናምን ጌም አልነበረ። ግን አሁን ለምሳሌ እኔ ፍላጎቴና ከዚህ በኋላ እንደው ህልሜ እንዲህ አይኔን ጨፍኜ ሳስበው ትልቅ ድርጅት መገንባት የሆነ የሌለ ፕሮዳክት ገበያ ላይ በቃ እንትን ማድረግ ተወዳድሮ ማሸነፍ ምናምን እንጂ አሁን ብዙ ፋይናንሻል ጎል አለ ወይ ብትለኝ ምን አንዳንድ ነገር ጨምሬ ለቤተሰብ ባረግ ደስ ይለኛል። በቃ ለአባቴ አዲስ መኪና ብገዛ
እናቴ ከፍ ያለ ቤት እንደዛ አይነት ነገር ባረግ ደስ ይለኛል። ከዛ ውጪ ግን ገንዘብ አይ ዶንት ኖ እዛን ያህል አከብራለሁ ማልንቀው ነገር ነው ግን የምወደው ነገር አይደለም። ይመጣል ይሄዳል። አንዳንዴ ግን ሰዎች ጋር ስመለከት ገንዘብን አምርረው የሚጠሉ ሰዎች ገንዘብ ወደ እነሱ አይቀርብም፣ አይመጣም። በጣም ደግሞ የሚወዱት ሰዎች ጋርም አይቀመጥም። እና እንዴት ነው ባላንስ ማድረግ የምንችለው? እንዴት ይምጣ ወደኛ? አስቸጋሪ ጥያቄ ነው። ዴት እየወጣ ከገንዘብ ጋር ነው የሚመስለው። ማን ነው? ሮበርት ግሪን እኮ ይላል አማሉት ይላል። አማሉት ይላልና እኔ ብዙ አልፈላሰፍበትም። ትሰራለህ፣ ታመጣለህ። ለገንዘብ ማለት የሆነ እሴትን ኤክስቼንጅ የምታደርግበታል፣ የሆነ ቫልዩ ገበያ ላይ ታቀርባለህ፣ ለሱ የምታገኘው ነገር ነው። እንዳልኩ ነው ገንዘብ መናቅ ማጥላላት። አሁን እኛ ብዙ ጊዜ ፊልም ላይ ምናምን የምታየው ነገር ልክ ሀብትን እንደ መጥፎ ነገር፣ ድህነትን እንደ ጥሩ ነገር። ድህነት ኢን አንደር ኤኒ ሰርከምስታንስ መጥፎ ነገር ነው። ሰው ድሃ ባይሆን ነው የሚሻለው ድሃ ከሚሆን አላደል። እና ግን ይሄ ስግብግብ ያለ የገንዘብ አቲቲዩድም ጥማትም ብዙ ጊዜ በነገራችን ላይ በጣም ለገንዘብ የሚንሰፈሰፉ ሰዎች አትቤስት አቨሬጅ ሆኖ ነው የሚቀጥሉት። ምክንያቱም ረጅሙን መንገድ ማየት አይችሉም። አሁን ቢዝነሳቸውን ቢልድ ሲያደርጉ ዛሬ ከስተመር አልተደሰተም ገንዘብን መልስ ማለት እንትተው አይ ገንዘብ እዚህ ቤት አይመለስም ምናምን ብለው ይጨቃጨቃሉ። ያ ከስተመር ግን ገንዘቡ ተመልሶለት ወይ ምናምን ቢሆን ቢልድ የሚያደርገው ትረስት ነገ ትልቁን ገንዘብ ያመጣለታል። እና እንደው ሰፍሳፋ መሆን ጥሩ አይደለም። ያው በገንዘብ እኔ ገንዘብ ያው አይናቅም፣ ገንዘብ አይናቅም። በቃ አብረነው የምንኖረው አብሮ ለሚኖር በቃ ፋክት ነው። ወዴትም ልናደርገው ማንችል ሺህ ጊዜ ብንፈላሰፍ ያለሱ መኖር አንችልም። ሺህ ጊዜ ደግሞ ብንሰበስበው ደስታ ሊሰጠን የሚችል ነገር አይደለም።